ኳስ ነው ሁለቱም ኳስ ማለት ነው አርሰናል 36ኛ የማዕዘን ምት ተጠቅሞ ያስቆጠረ የመጀመሪያው ክለብ ሆኗል ከአርሰናል በሁለተኝነት ደረጃ እንኳን የተቀመጡት ቼልሲና ስፐርስ ናቸው ቶተናም 21 ከማዕዘን ምት ጎል ያገቡ ማለት ነው ልዩነቱን ተመልከቱ 15 ልዩነት አርሰናል 36 ጎል ሁለቱንም ተመልከቷቸው የመጀመሪያው ሜሪኖ ያገባው ተቀባብለው ዴክላን ራይስ ክሮስ ያደረገው ኳስ ነው ከማዕዘን ነው መነሻው ሁለተኛውም ከማዕዘን የተሻገረ ኳስ ነው ጋብሪኤል ማጋሌስ በግንባር ያስቆጠረው ከዛ ባለፈ ያየሁት ምንድነው በቃ አርሰናል ማጥቃት ከፈለገ ኢብሪቺዜ ኦዲጋርድ ዴክላን ራይስ ኦን ፋየር በቃ ነበልባል ማለት ነው በጣም አማካኝ ነው በቃ እንደ ቀደም እንደቀየረው ፖዚሽኑ 4-4-2 በዛ ቢሄድ በጣም ምርጥ ነው ምክንያቱም ዮኬሬጅን አይተከሆነ እንደዚህ በጣም ማርክ ሲደረግ ሜሪኖ በጣም ለሱ በጣም አማራጭ ነው እዛው ላይ ያለ በጣም ማገዙ ላይ በዚህ ልክ ማርክ ሲደረግ ቅያሪው በጣም የሚገርም ነው አርቴታ ዛሬ ይዞት የገባው ቅያሪ አሪፍ ነው ውጤት የቀየረበት መንገድ በጣም የሚገርም ነው የኦዲጋርድ ወደ ሜዳ መግባት አርሰናልን ሌላ ደረጃ ነው ያደረሰው ሌላ ደረጃ ኢብሪቺዜ ኳስ ይሰነጥቅ ነበር እንደገና ኦዲጋርድ ተደገመ ከዛ በኋላ አይታችሁ ከሆነ የሆነ ሰዓት ላይ ኒውካስል በቃ ወደ አርሰናል ክልል መሄድ እንኳን ተቸግሮ ነበር ኦዲጋርድ ከገባ በኋላ ኢቭን ሁለተኛው ጎል ከተቆጠረ በኋላ ነው ወደ አርሰናል የግብ ክልል የሄደበት መንገድና የ36 አርሰናል አሁንም ሴት ፒስ ጎል በቃ ስኬታማ ነው የማዘምት ጎሎችን የቆመ ኳሶችን መጠቀም እንደሚችል 36ኛ ጎሉን ያስቆጠረው ሊቨርፑል 20 ያስቆጠረው በነገራችን ላይ ከማዘምት ከሱ በላይ ቼልሲና ቶተናም 21 ኤቨርተንና ዌስትሃም 19 ከማዘምት አሻግሯልና የዛሬው የአርሰናል ትልቅ ነጥብ ያስመዘገበበት ነው ልዩነቱ ወደ 2 ዝቅ ማለቱ ቀጣይ የጨዋታ መድረኮች ፉክክር ውስጥ እንደሚገቡ ማሳያ ነው ሊቨርፑል ቀጣይ ከቼልሲና ከማንቸስተር ዩናይትድ ጋር ነው የሚጫወተው ባይዘው ግርሜ በዚህ መርሳት የሌለብን አርሰናል ኦልድ ትራፎርድ አንፊልድና ሴንት ጄምስ ፓርክ ላይ የቤት ስራውን ጨርሷል አጠናቋል ዋናዎቹና ከባባሮቹ ስቴዲየም የቀረው ኢታድ ብቻ ነው ከዚህ በኋላ እንደዚሁም ስታንፎርድ ብሪጅ ነው ልታነሳ